መቼስ የወፍ በሽታ ያዘኝ አይኔ ቢጫ ሆነብኝ ሲባል ሰምተህ ታውቃለህ አይደል? ነገር ግን የወፍ በሽታ የሚባለው በጉበት ቫይረሶች ምክንያት የሚመጣን የጉበት መቆጣት ነው እንጂ ከወፍ ጋር የሚያገናኝ ምንም ነገር የለም። ከወፍ ጋር ንክኪ ስላለ የሚመጣ በሽታ ራሱ አይደለም። ጉበቱን ብዙ ነገሮች ሊጎዱትና ይህ ህመም ደግሞ እንዲከሰት ሊያደርጉ ይችላሉ። ለምሳሌ አንዳንድ የቫይረስ ኢንፌክሽኖች፣ ጉበቱን የሚነኩ በሽታዎች፣ በአልኮሆል ወይም በአንዳንድ መድኃኒቶች ራሱ የጉበት መቆጣት ሊመጣ ይችላል። በነገራችን ላይ ይህ ህመም ከሚታሰበው በላይ የተሰራጨ ነው። WHO ወይም የዓለም ጤና ኦርጋናይዜሽን ባስቀመጠው መሰረት በ2022 ወደ 1.3 ሚሊዮን የሚጠጉ ሰዎች በቫይረስ በሚመጣ የጉበት መቆጣት ምክንያት ሞተዋል ብሏል። ይህ ሁሉ የምነግራችሁ እንድትደናገጡ አይደለም፣ ግን የጉበት መቆጣት ምን ያህል እንደተስፋፋ ግንዛቤ እንዲኖራችሁና አስፈላጊውን ጥንቃቄ እንድታደርጉ ነው። የጉበት መቆጣት የተለያዩ አይነት ሲሆኑ የመጀመሪያው ቫይራል ሄፓታይተስ ይባላል። ይህ በጣም የተለመደው የጉበት መቆጣት አይነት ሲሆን በቫይረሶች ምክንያት ነው የሚመጣው። ሁለተኛው ደግሞ በተለያዩ ኬሚካሎች በመጋለጥ ምክንያት ሊመጣ የሚችል ነው። ሶስተኛው ደግሞ የሰውነት የበሽታ የመከላከል ስርዓት በስህተት የጉበት ሴሎችን ሲያጠቃ የሚፈጠር ነው። የተለያዩ አይነት የጉበት መቆጣቶች ቢኖሩም አንዳንድ ተመሳሳይ የሚያደርጓቸው ምልክቶች አሏቸው። ከነዚህም ውስጥ ደግሞ የሚጠቀሱት መጀመሪያ አካባቢ የሚታዩ ምልክቶች ተቅማጥ፣ የድካም ስሜት፣ ሰውነት ላይ ደግሞ ምቾት ማጣት፣ ትኩሳት፣ በተለይም በቫይረስ ደግሞ የመጣ ከሆነ የማቅለሽለሽ፣ የምግብ ፍላጎት ማጣት፣ በላይኛው በሆድ ብዝጋ አካባቢ የሚሰማ ህመም አብዛኛውን ጊዜ የጉበት መቆጣት ላይ የሚታዩ ምልክቶች ናቸው። ከሰው ወደ ሰው የሚተላለፍ የጉበት መቆጣት በጉበት ቫይረሶች ምክንያት ይመጣል። ከሚተላለፉባቸው መንገዶች ውስጥ ሄፓታይተስ ሲ የሚባለው የሚተላለፈው በበሽታው ከተበከለ ደም ጋር በሚኖረን ንክኪ ወይም ደግሞ አንድ እናት በወሊድ ጊዜ ወደ ልጇ ልታስተላልፍ ትችላለች። ሄፓታይተስ ቢ ደግሞ አሁንም ከተበከለ ደም ጋር በሚኖር ንክኪ እንዲሁም በሰውነት ፈሳሽ ንክኪ፣ ጥንቃቄ በጎደለ የግብረ ስጋ ግንኙነት በማድረግ እና ከእናት ወደ ልጅ በእርግዝና እንዲሁም በወሊድ ጊዜ ሊተላለፍ ይችላል። ምንም ጊዜ ማንኛውም በሽታ ላይ እንዴት መከላከል እንደምንችል ማወቅ ትልቅ ጠቀሜታ ስላለው ይህንን ህመም ለመከላከል የሚረዱን መንገዶች እናወራለን። አንደኛው መከተብ ነው። የሄፓታይተስ ቫይረስ ኤ እና ቢ ለመከላከል የሚሰጡ ክትባቶች ስላሉ ክትባቶችን በመውሰድ ራሱን ከነዚህ ቫይረሶች ከሚያመጧቸው የጉበት መቆጣት ህመሞች በደንብ መከላከል ይችላሉ። ለሌሎቹ ቫይረሶች ግን እስካሁን የሚሰጡ ክትባቶች ስለሌሉ እስቲ ሌላ መከላከያ መንገዶችን እናወራለን። ከነዚህ ውስጥ አንዱ ጥሩ ንጽህና መጠበቅ ነው። ንጽህና ስንል መጸዳጃ ቤት ከተጠቀሙ በኋላ፣ ምግብ ከማዘጋጀቱ በፊት፣ ከመመገቡ በኋላ ወይም በፊት በደንብ መታጠብ ያስፈልጋል። ይህንን ማድረግ ሄፓታይተስ ኤ እና ኢ ከሚባሉት ቫይረሶች ራስዎትን እንዲከላከሉ ይረዳዋል። ስለ ጉበት መቆጣት ወይም ሄፓታይተስ ወይም ደግሞ የወፍ በሽታ ሙሉ መረጃ ማግኘት ከፈለጉ በዩቱብ ቻናላችን ጤናችን ሄልዝ ሚዲያ ገብተው ማየት ይችላሉ። ለሌሎች ለማድረስ ፎሎ፣ ላይክ እና ሼር እንዲሁም ሰብስክራይብ ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም ደግሞ ቴክስት መላክ ይችላሉ። ኮመንት ሴክሽን ላይ ቢያስቀምጡልን ጥያቄዎችን እንመልሳለን። እናመሰግናለን።